ዝቢን 3 years ሽክሸካ ካቆምቱ ምን ነው አሞሻላ ታመሻል የኔ እናት አንቺማ ከዚህ በኋላ እንዳትሸካሸኪ ራሱ ቲታነስ መርፌ መወጋት አለብሽ የዝገት መከላከያ ደሞ በ3 አመት ሰውየው አገኘው ብሎ ጥርቅም ብሎ እንትን ስኮምፓይሰሱ አብጦ እንዲተነፋፍቶ ደሞ ሀቢባ ቤት እንዳንገናኝ 3 አመት ሙሉ ምንም አልቀመሽም ይሄማ በሽታ ነው ታመሻል አንቺንማ እንደው አስገብቼ ነው አንቺማ ከባድ ህክምና ነው የሚያስፈልግሽ እንደው ምንም አልቀመሽ 3 አመት ዝጓል በቃ ይዝገት አንቲረስት ነው የሚያስፈልግሽ አንቲረስት መረጨት አለብሽ እንደው መላው ገላሽ መረጨት አለበት በስመ አብ እንደው ግን ጤነኛ ናችሁ ደሞ ሳታፍሩ 3 አመት አላረግንም ብላችሁ ስታወሩ ወይ መጀመሪያው ባትቀምሱ ያልቀመሰ እኮ ችግር የለው ካልቀመሳችሁ ስኮምፓይሰስ እንደው እድሜ ዘመንሽንም አታርጊ የቀመሳችሁ ግን ጥሩ አይደለም ከባድ ነው እንዴ ሰው እህል ሳይበላ ኑር እንደማለት እኮ ነው 3 አመት አሁን አንቺ እንደው አይስዊር የምሬን ነው እንደው ምን ሆነሽ ነው እንዴ ምታመሽ እኮ ነው አሞሻል እኮ አሁን አንቺ እኮ ቀጥታ አሁን በውጭው ዓለም ቢሆን ይሄ ሃሪ ምንድነው ስሙ ሪሃብ ነው ሃሪያብ እዛ ነው እኮ መገቢው መግባት እኮ ነው ያለብሽ አሁን አንቺ እኮ ከባድ ህክምና ያስፈልግሻል እኔ ራሴ አክሜ የምችልሽ አይደለም እንደው እንደ ደና ሰው እንደ ሰው እዚህ ኮመንት ትጽፊያለሽ እንደ ጤነኛ ሰው ታመሻል እኮ የሆነ ነገርሽ ተይዟል እኮ እኔ 20 ደቂቃ ሆነኝ አንቺ ጎበዝ ሰው ነሽ ተለቃልቀሻል ግን ሻወር ነገር ለቅለቅ